ግንቦት 20 2018 ዓመተ ምህረት የሰባተኛውን ሀገር አቀፍ ምርጫ ማገድን አስመልክቶ የተሰጠ ማብራሪያ። የዓለም አቀፍ ታዛቢዎች በሌሉበት አፋኝ አስገዳጅ በሆነ ሁኔታ የሚካሄድ ምርጫ በማንኛውም አካል ማገድ ለህብረተሰቡ የረጅም ጊዜ ዘላቂ ሰላም፣ ፍትህና እድገት በርካታ ጠቀሜታዎች አሉት። ይህ አይነቱ እገዳ ለማህበረሰቡ የሚሰጣቸው ዋና ዋና ጥቅሞች፣ አንደኛ፣ የህብረተሰቡ ድምጽ እንዳይሰረቅና እንዳይባክን ለመከላከል ይረዳል። ድምጻችን ይከበር፣ ይመለስ የሚለውን ንትርክ ለማስቀረትና ዓለም አቀፍ ታዛቢዎች በሌሉበት የሚደረግ ምርጫ ስልጣንን ያለአግባብ ለመያዝ ለሚፈልጉ አምባገነን መሪዎች ምቹ ሁኔታ ይፈጥራል። ምርጫው እንዲቆም ማድረግ ደግሞ ህብረተሰቡ እውነተኛ ውክልና የሌለው በጭቆና ላይ የተመሰረተ የውሸት መሪ እንዳይጫንበት ይከላከላል። ይህም የህዝቡ እውነተኛ ፍላጎትና ድምጽ ዋጋ እንዲያገኝ ያደርጋል። ሁለተኛ፣ ከምርጫ በኋላ የሚነሱ ግጭቶችንና ደም መፋሰስን ለማስቀረት በማስገደድ ላይ የተመሰረተ ምርጫ ማህበረሰቡን ለከፍተኛ የፖለቲካ ቀውስና የማህበራዊ ቀውስ ያመጣል። ውጤቱ አስቀድሞ የተደገሰ መሆኑን የማያውቅ ማህበረሰብ የሚደርስበትን በዓለም ላይ ተሰምቶ የማይታወቅ በደል በአጭሩ በአንድ ቀን ዘመቻ ማስቀረት ይቻላል። ሶስተኛ፣ አሁን ምርጫውን ብናስቆም ለወደፊቱ ጠንካራና ተአማኝነት ያለው የዲሞክራሲ ስርዓትን መሰረት ለመጣል ይረዳል። አንድን የተበላሸ ምርጫ እያወቁ በዝምታ ከማለፍ ይልቅ ማገዱ ለማንኛውም መጪው መስተዳደርም ሆነ አስፈጻሚ አካላት ግልጽ መልእክት ያስተላልፋል። ማህበረሰቡ ከጭቆና ይልቅ ለህግ የበላይነትና ለፍትሃዊነት እንዲቆም ያደርጋል ወይም ማሳያ ይሆናል። ይህም ወደፊት የሚደረጉ ምርጫዎች በሙሉ ጥንቃቄ፣ ግልጽነት፣ ተጠያቂነት ባለው መልኩ እንዲካሄድ መንገድ ይጠርጋል። አራተኛ፣ ለአካባቢው፣ ለጎረቤት ሀገራት ብሎም ለሀገር አቀፍ ተቋማት ክብርና ልምድ ለመገንባት ያስችላል። እንዲህ አይነቱ እገዳ የሀገር ውስጥ ሲቪክ ማህበራትና የህግ ተቋማትን የሰብአዊ መብት ተሟጋችን ድምጻቸውን እንዲያሰሙና መብታቸውን እንዲያስከብሩ እድል ይሰጣል። ህብረተሰቡ በዓለም አቀፍ ደረጃ ብቻ ሳይሆን በራሱ ተቋማት ላይ እምነት እንዲኖረውና መብቱን በራሱ መከላከል እንደሚችል ህዝባዊ ንቃተ ህሊና ያሳድራል። አምስተኛ፣ በዓለም አቀፍ መድረክ ተቀባይነት ያለው መንግስት ለመመስረት እድል ያመቻቻል። ህብረተሰቡ ዓለም አቀፍ ታዛቢዎች በተገኙበት ነፃና ፍትሃዊ በሆነ መንገድ መሪዎቹን ሲመርጥ የሚመሰርተው መንግስት በዓለም አቀፍ ደረጃ ህጋዊነት ይኖረዋል። ህጋዊነቱ ለሀገሪቱ የምርጫ የውጭ ኢንቨስትመንት እርዳታዎችን፣ የዲፕሎማሲ ግንኙነቶችንና የንግድ ዕድሎችን ስለሚያስገኝ በቀጥታ የህብረተሰቡን የኢኮኖሚ ህይወት ያሻሽላል።
ታዛቢ በሌለበት ምርጫ እንዲካሄዱ ምርጫ አካሄድኩ ብሎም የሚመጣ መንግስት ማዕቀብና መገለልን ስለሚያስከትል ጉዳቱ የመንግስት ሳይሆን የህዝቡ ነው። መርጦ በመከራ ከመማቀቅ አንድ ቀን በማቋረጥ በመወጣት ከችግር መላቀቅ የተሻለ ነው። ባጭሩ ምርጫውን አፋብን ማገዱ በወቅቱ የፖለቲካ መፋጠጥን ሊፈጥር ቢችልም ምርጫው ካለፈ በኋላ በማህበረሰቡ የሚደርስበትን ግፍና በደል ለህብረተሰቡ ከሐሰተኛ ዲሞክራሲያዊ ከረጅም ጊዜ አምባገነንነትና ከማህበረሰባዊ ቀውስ የሚታደግ የጥንቃቄ እርምጃ ስለሆነ ነው። በመሆኑም በአማራ ክልል የሚካሄደውን ምርጫ አፋብን ያገደ መሆኑን ሁሉም የማህበረሰብ ክፍል ዕውቅና ይኑረው። አላወቅኩም አልሰማሁም የሚለው አያዋጣም። ሁሉም በዚህ ጉዳይ ላይ ተባባሪ መሆን መቻል አለበት። ሼር ይለመድ። የዛሬው መልእክታችን ነው።